Salam. Hello guys, it's Jovan and you know what time it is? Wait a minute. Who are you? ሁላችንም ማስመሳዮች ሁላችንም እዚህ ጋር ያለነው ውስጣችን አሯል Wow! Beautiful! እንደው ብርድ ስለኛል ሰማሁ የምን ኮሮና የናሽ አንቺ ሰዎች ነው ፎሎ ማድረግ Let's go. ሄሎ አንቺ እንዴት አባሽ እንደናፈቅሽኝ ምን እየሰራሽ ነው? ይኸውል በጣም የማደንቀው ስትሪመር ላይፍ ቁጭ ብሎ ሲያራ እያየሁት ነው። ቆይ ምንድነሽ? ማን ናችሁ እንዴ? ሰውየው ጤነኛ አይደለም አይመስለኝም። እሱን ተይው አንቺ አይዘገንንሽም? አይ ነገርየው እኮ አይታይም፣ ፊቱን ብቻ ነው የሚያሳየን። ሲንጠባጠብ ግን በደንብ ይሰማል። አንቺ ምን ሆነሽ ነው እንደዚህ አይነት ነገር የምታዩ? አታስብ፣ ብቻዬን አይደለሁም። ብዙ ሺህ ሰዎች ነን ቁጭ ብለን እያየን ያለ ነው። አቦስ ታስጠላ። እግዚኦ ይኸውልሽ ከዛሬ ጀምሮ አላቅሽም፣ አታቂኝም። ከዚህ በፊት አቅሽ እንደነበር እንኳን ሰው እንዲሰማ አልፈልግም። አደራሽ። ወይኔ ለገርልፍሬንዱ ደውሎ የወጣውን ነገር ሁሉ ሊያሳያት ነው። Are you serious right now, bro? ዘጋው እንዴ? ጥራጌ ትርክ ምርክ። ወንዶች ባንክ አካውንታችሁ ውስጥ በትንሹ 500 ሺህ ብር ከሌለ ወንድ ነኝ ብላችሁ እንዳታወሩ። ስምሽ ማን? ሚሚ። እኔ ደግሞ አልሚ ነኝ። ሄሎ ደንቆላ ስለሚባል ስልኬን የሰጠኸው አንተ ነህ? አዎ እኔ ነኝ የሰጠሁት። እንዴ ለምን አባክ ነው ስልኬን የምትሰጠው እንዴ? ስንት ጊዜ ነው የምናወራው? ሁለተኛ ስልኬን እንዳትሰጥ አላልኩም? አውቃለሁ እባክሽ፣ አልሰጥም ብዬዋለሁ እኮ። አልሰጥም ምናምን ስለው ብዙ ነበሩ ታውቂያለሽ። እና በቃ ሌላ ነገር ሲጀመር ግዴታ መስጠት ነበረብኝ ማለት። አይ በቃ የሌለ ማብሸቅ ምናምን ጀመሩ። በቃ ስለምትወዳት ምናምን መጀመሪያም ጠርጥረናል እንደምትወዳት። ለዛ ነው ማሰጠው ስልኳን ምናምን አይነት ጽዌ ሲጀምሩ ግዴታ ንጽህናዬን ለማረጋገጥ መስጠት ነበረብኝ። ገባሽ እንዴ? እና ክብርህን ለማስጠበቅ ብለህ ነው እኔን መስዋዕት የምታደርገኝ? በቃ ምንድነው ብሎክ አድርጊው እንዴ? ምድረብ ታካብጂው። ኩላሊትሽን የሰጠውብሽ አስመሰልሽው። ኧረ በስመ አብ። ጭራሽ ጆሮዬ ላይ ዘጋው እንዴ በክት። አንተ ፍቅረኛህን ለቻይና ለመሸጥ ተስማማለህ? ለቻይና? እኔ እኮ ላንቺ ብዬ ነው የምትፈልጊውን ነገር ማሟላት አልችልም። ስለዚህ የምትፈልጊውን ነገር እንዲገዛልሽ ሰው አገናኘውሽ። ስለ ጥቅም አታውራ። እኔ እናንተ እዚህ የመጣነው ልንዝናና ነው። በመካከላችን ያለው ደግሞ ፍቅር ነው። በቅርቡ ልንጋባ ነው። ስማኝ፣ እኔ እናንተን መለያየት የሚችል አንድ ነገር ብቻ ነው። አውቃለሁ፣ ሞት ነው። አይደለም፣ አረብ ፈልግልኝ። አሎ ልመታ ነው የመጣሁት። ቺኳን ተፋታት አላልኩም እንዴ? ቦታ መረጣው። እግር ረግጬ አይን አረላውጣለሁ ወይስ ቆዳን እንደዚህ ልላጠው ወይስ ላስብልህ እንዴ? ምን እሺ ነው? ተውላቅቅስ ነገር ነው እንዴ? መሽላቅቅስ ነገር ነው ወይስ መጥላቅቅስ ነው? ቦታ መረጣው። ቴስታ ትችላ ማለት እንግዲህ ብዙ እኮ ነው 20 ፔጅ ነው ፕሪንት መደረግ እኮ ለምንድን ነው ያልተደረገው? ለበዓል የገዛሁት ቅቤ የሌለ ፌክ ከመሆኑ የተነሳ ጾም የለውም። ታዲያ የሚደብረው ምን መሰለሽ? አሁን እኛ ራሳችን ፕሪንት አድርገን እኮ ማከተም ነበር አይደል? አሁን በሰው አንላክ። አንቺ እኮ ነሽ ተጀመርኩ በሰው ላክ እኮ። ታዲያ በሰው ቢላክ እኮ ጥሩ ነው ለኛም ስራችን። ለበዓል የገዛሁት ቅቤ የሌለ ፌክ ከመሆኑ የተነሳ ጾም የለውም። በቃ ሻውን ያለን አማራጭ ነው መሰለሽ? ያስደቀል ነው። ከዛ በኋላ ተቀምጠን ምናምን አንድ ላይ አንዳፍታ ነው በቃ አንዱ ጋር ገብተን ምናምን ፕሪንት አድርገን ምናምን መስጠት ነው። ምን ብዙ እንትን ምን ነገር አይደለም። በቃ ለበዓል የገዛሁት ቅቤ የሌለ በግድ ካልሰጣችሁ Emotional damage. ሉቃባ። አቤት። ይሄን 10 ብር እስቲ አያይዝልኝ በፕላስተር። እሺ አምጣው። ይኸው። እሺ እና እሺ ስንት ልቀጣ ላጣበክበት? 25 ብር ብቻ። እንኳን ደስ አለ። ሚስት በሰላም ተገላግላለች። በጣም ደስ ይላል ዶክተር። ምን ወንድ ነው ሴት? እርጉዝ ነበረች እንዴ? ታዲያ እና ከምንድን ነው የተገላገለችው? ከዚህ ዓለም ነው። ምን? እሺ ልጅስ? አይዞህ ልጅህ እንኳን ተርፏል። ይኸው። ወይኔ ሚስቴ ልጇን እንኳን
ምንድን ነው ባዶ እጅን ከምትሄድ ብዬ ነው። በቃ ግድ የለውም እኔ ልወሰደው። እውነት ተገላገልኩ። ኧረ በስመ አብ ተገላገልኩ። እኔ ነኝ ተገላገልኩት። አንተ ተገላገልኩ። ሽንት ቤት አስቀጣ በሩ የቆለፉት ከዛ ደግሞ ውሃ እንደም ተቆጣሪ የዘጉት ስማ እኔ እንደው ደስ ነው ያለኝ ቤቴ ስለለቀቅ እንኩ ምን መረረኝ። ምንድን ያልከው? እንኩ ጣቴን ረሳው። ጣት ይወጣል። ግን ልንገርህ የጥያት እግር ድንጋይ የሚያክል ሽንት ቤት እያስቀመጠ በቃ ሂድ። አይቅና መቼም አይቀና። ተው እንዲህ አይባልም ትለኛለህ አንተ። እኔን ጭራሽ ተገላገልኩ። ሰው ናግባ ትኖራታለህ። ግባ ሂድ። ስሜንና ቤቴን ሳታድስ አትወጣ። እንደውም ከዚህ በኋላ መጥረጊያ ነው ማድረግ። እጅ ወደ ላይ ተመርከክ። ሄሎ ኮማንደር፣ ሄሎ ኢንስፔክተር፣ ተጠርጣሪውን በቁጥጥር ስር አውጄዋለሁ። ተጨማሪ አየር ይፈልጋሉ። ቶሎ በሉ። የምትለቀኝ ከሆነ 5 ሚሊዮን ብር እሰጥሃለሁ። ትቀልዳለህ እንዴ? እኔ ኢንስፔክተር አየለ ቃንጫሪ እንደዚህ አይነት ቀልድ አላውቅም። እስር ቤት ነው የምከትህ። የታል ተጠርጣሪው? ያለቃ በጣም መዘውር አሰርቷል መሰለኝ። ተሰለበብኝ እኮ። ምን ተሰለበብኝ? እንዴት? እኔ የምልህ አለቃ ጄቱርስን ገባ። አንቺ ዛሬ ለምን አባሽ ነው ክላስ የቀረሽው? ተዋረድኩልሽ፣ ቀለልኩልሽ፣ ከሰው ተራ ወጣሁልሽ። ወይኔ ምሳ ሰዓት ላይ ነው ቁጭ ብዬልሽ። በቃ መውጣት አስጠላኝ። አንቺ ስለሌለሽ ምን እሰራለሁ ወጥቼ ምናምን ብዬ ክላስ ውስጥ ቁጭ ብዬልሻለሁ። ከዛ የ4 ዓመቱ ክራሼ ናቲ በይ፣ ከዛ ይሄ ጓደኛው ዝርግር ጓደኛው ሚኪ በይ፣ ብቻ ብዙ ናቸው። ምን ተስኖት ምናምን አለ ቁጭ ብለው ማለት ነው። በቃ ዝም ብለው እየተቀላለዱ ምናምን ክላስ ውስጥ ምናምን ተቀምጠውልሻል። እኔ ጥጌን ይዤ በቃ ዝም ብዬ ወሬያቸውን እየሰማሁ ምናምን አንዳንዴ እየሳኩ አንዳንዴ እያወራሁ ምናምን በቃ ያ ምን ተስኖት የሚባለው ገንገበት ጓደኛው የሆነ ቀልድ ቀልዶ አሳቀኝና ማለት ነው። ከዛ ምን በሆንልሽ ጥሩ ነው አንደኛው አፍንጫዬ የሆነ ወፍራም ነጭ ንፍጥ ውጥት ብሎ ግብት አላለም መሰልሽ። ወይኔ አዩኝ አላዩኝ ብዬ ቀስ ብዬ ሳቸው ሁሉም እያዩኝ ነው። ሳቁብኝ። የሌለ ሙር ተያዘብኝ ነው ብልሽ በቃ የሌለ ያለገጡብኝ። ከዛ ሮጬ ወጣሁኝ ወደ ሽንት ቤት ገብቼ ፊቴን ተጣጥቤ ምናምን ወይ ኧረ ሁለተኛ አይናቸውንም አላይም። ቀጥ ብዬ ነው የምወጣው። የቀረውን ክላስ ማልጨርስም ብዬ ልወጣልሽ ስል ምን ትዝ ይለኛል ቦርሳዬ ስቲል እዛ ነው ያለው። ከዛ በቃ እንደምንም ተሳቅቄ ልወስድ ሲሄድ ጊዜ እስካሁን ስለ እኔ ነው እየተወራ ያለው። ከዛ እኔ ሌለ ደብሮኝ በሩ ጋር ቆሜ ናቲ አንዴ ቦርሳዬን አቀብለኝ እለዋለሁ። ራስሽ አንሺው አንቺ ንፍጣም አላለኝም መሰለሽ። ወይኔ ዘሚኛለሽ። ከነገው ጀምሮ ትምህርት ቤት አልሄድም። ቀጣይ ዓመት ሌላ ትምህርት ቤት ፈልጌ እመሰከራለሁ። ቻው። መልካም የገለት ልጅ ፍቅር። አቤት። መቅዲ ማናት? ስራ ላይ ነኝ። ቆይ አልሰማኸኝም እንዴ? መቅዲ ማናት? ስራ ላይ ነኝ አልኩሽ። መልካም የገለት ልጅ ሰላም ነው ወንድሜ? ሰላም ነው። በቀላሉ 10 ሺህ ብር መስራት ትፈልጋለህ? አዎ። ምን ማድረግ ነው? ይህንን ውሃ ብቻ በመቅመስ ጣዕሙን መንገር በቃ። አዎ። ናምጣው። ትቀልዳለህ እንዴ? ያው ውሃ ነው። ቆይ ናምጣው። እስኪ አሁን ጠጣው። ያው ውሃ እኮ ነው። የሰው ልጅ አይደለም እንዴ? ቆይ እስኪ አሁን ያት ያው ነው። ምንም ልጅ ይቅር አባቴ በጣም ስለጨኛ ያው 10 ሺህ ብር What the fuck? ይሄ ሰውዬ አይፈታንም እንዴ? ተደውሏል እኮ። ኧረ ውጣልን በእናትህ። ወይኔ አሁን ቤት ገብቼ የምበላው ምግብ ታየኝ። አንተ ድንጋይ 4 ዳቦ ገዝተህ 2 ዳቦ ብትበላ ስንት ነው የሚቀርህ? ዳቦን በሙዝ ነው በሻይ የምበላው? በምንም ብለው ምን አገባኝ እኔ። 2ቱን ብትበላ ስንት ነው የሚቀርህ? 2ቱን መልሼ እበላለሁ።
ኧረ ይድፋ ምን ሆዳም ነው? እሺ አራቱንም ብትበላ ስንት ነው የሚቀርህ? አራቱንም ከበላሁ ሁለት መልሼ እጨምራለሁ። አልጠግብም። ሁለት እጨምራለሁ መልሼ። እንዴ የለም ተይደው ነው ለምን አባኑ ቴክስት ማመልሰው ልጃገረድ መስለሽኝ ጻፍኩልሽ። አዋቂ መሆንሽን ሳቅ ፈታው። በቃ ምንድን ነው? ማን አወራኝ አለ? ማን ነው ሱሰኛ አለ? መጀመሪያ ወስወሰኛ? አዎ በአርባ ዓመት መወስወስ አለ? እኔ ወስዋስ የሚባል በአርባ እኔ እኮ 500 ካሬ ላይ ተንጣለለ ቪላ ቤት ብቻዬን የምኖር ሰው ነኝ። ሶስቱ መኪኖቼ እኮ ናቸው ልጆቼ። ሶስቱ መኪኖች? አዎ ሶስቱ መኪኖች። ምንድን ሶስት መኪና ብቻሽን ስታሳድጊ እኔ አባቱ ናቸዋለሁ። ለቤቱ ባለቤቱ ነው አለ። ከዚህ ባር ቴክስት ትመልስልኛለህ ማለት ነው? ትላልቅ ሰዎች ነን እኮ የ17 የ18 ዓመት ፍንዳታ ቴክስት ይጻጻፍ አይጂ ላይ ቴሌግራም ላይ እኛ በአንድ ጣራ 500 ካሬ ጥለን በአንድ ጣራ ላይ በአንድ ጎጆ አንኖርም። እና ፍሬንድ ስንት ነበር ያልሽኝ እድሜሽ? 35 ተይ እኔ ሰማሁት 25 ነው። እኔ እናት ገና እኮ ነሽ። እሸት እኔ እሸት በቃ ናኒ ከኔ ጋር ነው። አታዲስ ስልክ እየጠራ ነው። መጣው በየስልኩ እንዳታነሳው። እሺ ና አላነሳውና ሊዘጋ ነው። መጣው ብቻ እንዳታነሳው። ምንድነው አታሰው ምናምን የሚለው? ሄሎ አቡዬ ሹገር ማሚ ያገናኝ። ዶክ ሸሽ ተረጋጊ ዶክ እባክህ። መልካም ዜና ዶክ መልካም ዜና እባክህ። የሄደ መመለስ አይቻልም። ማለት አያትሻር እንዴ? ወይኔ ጉዳቴ አማጂ እንደዛ እኮ አይደለም አማጂ። እኔ አልሰማም አማጂ። እኔ አልሰማም አያቴ። እኔ አልሰማም አያቴ። እኔ አልችልም አያቴ። እኔ አልችልም አያቴ። እኔ አልችልም አማጂ። አማጂ መረጋጋት ነው ያለብሽ። ደሞ በልሽት ነው እናቃለው። እናቴ በቃ እሺ ዶክ እንግዲህ ምንም የቀረ ነገር የለም አይደል? ማደር አይችልም አይደል? ሬሳ እንትን ስንት ሜትር ናቸው አባባ? ለምንድን ነው ለሬሳ ሱፋና ሰፋ ለመቀለኮፈን ነው እንጂ ለሳጥን በቃ እሺ ተነጂ በቃ እኔ አፋፍሶ መቅበር ነው በቃ እንቅበራቸው አያቴ አማጂን እንቅበራቸው። አቴ እንዴ ዋና ይላል። ምን እየሰራ ነው? እኔ እቃ እያጠብኩ ተቀምጬ ነው። ታላግጣለህ እንዴ? ኧረ እያላገጥኩ አይደለም። እና ምንድን ነው አንተ እዚህ ሰፈር ነህ? ኧረ አይደለሁም እዛ ሰፈር። ማስታወቂያ ይዛል? መታወቂያ ኧረ አልያዝኩም። እና ምንድን ነው ያዝክ? ማስታወቂያ። አንተ አላገጥክ ማለት ነው። ጥበቃው ቦይፍሬንድሽ እንዴት ነው? አሁንም አለ አስሬ እየደወለ ቤቴ ላይ ያንኳኳ ምናምን ነገር ስትሰሚ ጥበቃ መሰለሽ አይደል? ባለፈው ሰሚት አካባቢ G+5 ማንሽን ገዛልኝ። እኔ ምርር ያለኝ ሲጀምር ማሂ ትልቅ ብሎ ድምጽ የሚያስተጋባ ቦታ አሉድም የኔ ቦይፍሬንድ ማለት ነው። ቫኬሽን በቃ ሁሌ ማልዲቭስ እንሂድ ነው፣ ዛንዚባር እንሂድ ነው። እኔ ቫኬሽን ደከመኝ። መቼ ነው ቤታችን ቁጭ ብለን ቡና የምንጠጣው? ፍቅር የያዘው ሰውማ በህልሙ ብዙ ቦታ ይሄዳል። እኛ ራሱ ስፔስ ላይ እንሄዳለን። እኔ ከዝዋይ ራሱ አላለፋችሁ። በስማ ንፋሱ አለበው ብትላይ ማለት ነው። ቂጤ ላይ የሚደርሰው ረጅሙ ጸጉሬ ለቅቄው ሲሄድ የሰው አይን ሊበላሽ ሳልና እንደዚህ 5 ማንሄር በ80 ሺህ ብር ገዝታ መጣልኝ። እኔ ምርር ነው ያለኝ በቃ ምንድነው? በጣም ነው የሚረግፈው። ቦንዳ ነው እንዴ እናቱ? ቦንዳን ማሚ ለብሰው ያውቀዋል። ቦንዳልሽ በጣም የሚገርምሽ ማለት ነው ባኔ በየክፍለ ከተማው ሱቅ እየከፈተ በቃ እኔ ምንም ገንዘብ መያዝ አልቻልኩም። በጣም ተሰቃየው። በቃ በጣም ነቅዲ ልነግርሽ አንቺ አታውቂው የለሽም አታውቂው። እንዴት እረዳሻለሁ? ሀብታም ለመሆን እየሞከረ ያለ ሰው ልረዳ አልችልም። እቺ ነገር ምንድናት? በጣም ታብረገርጋለሽ። መገናኛ ነው የገዛሽው መሰለኝ። እንደዚህ አይነት ነገር ግን ይቅርብሽ እሺ። ለአለርጂክ ይመጣብሻል። አሁንም ቋቁቻ ነገር እየታየኝ ነው። ለማንኛውም ለባልሽ ነገር በጣም ዳይመንድ እያረኩ ሳስቸግረው ማለት ነው። በቃ እኔ ዳይመንድ የሚያብረቀርቅ ነገር ሰለቸኝ and he was like
የተከበረ ድንጋይ ቤት ልክፈትልሽ። ካለ ድንጋይ እኮ ድንጋይ ቤት ሴንስ ይሰጣል። ገብቶኛል። አንቺ እዚህ ትቆያለሽ መሰለኝ። እኔ ለማንኛውም ሾፌር ይመጣ ልሂድ። እሺ ባይ። ውይ ደግሞ ሊሟዘዝ መጣ። ኧረ እባክሽ ፊትሽን አትከስክሽኝ በመጣው ቁጥር ምን ወደድኩሽ እንጂ አጠፋው። በእናትህ ምንድነው እየመጣ መጣ? እኔ አሁን ከአንድ ኩታል ጥቁር አዝሙድ አንሳለሁ። ምን አለ ለግማሽ መኮሮኒ የምትሰጪውን ግምት ነው የሚሰጪ። በእናትህ ስራዬን ልስራበት። ሁለተኛ ማለት እዚህ ተቀመጣ በቃ ችግር ካርድ ሳፋሪኮም ካርድ ፍቅር ይገለበጣል። ባይዘ ፍቅር ስለሚገለበጥ ነው። ችግር የለውም። ቆየሁባርሽ። በጣም ይቀር ሰፈር እያወቅሁ ባለስቆና ወከተሰ ካርድ ልገዛ ገብቼ በስም 3 ኩንታል ድፍን ምስር አውርጃለሁ። እባክህ አግባኝ ጠቅልለኝ እኮ ነው የምትለኝ። እጇን እንዲያስለቅቅ መጣሁ ለአንተ። እሺ እንግዲህ እናስራልኝ። አሁን ምን ተበላሽ? ኢንተርኔት ኬብል አንተ ከማብራት ጋር የተያዘ ነገር አንተ ማብራት ጀምሮ ኢንተርኔት ኬብል ነው። እኔ በወለ እኔ ከተንበር ምናምን የወለቀ መስሎኝ እንደባለፈው እሱ ልገጣጥምልኝ የመጣሁት ማብራት ስራ ትላለህ፣ ትደበራለህ። ምን ሆነ ነው ኢንተርኔት ኬብል